ዛሬ ስራ እየሰራን አንዳንድ ነገር እናውራ። የ30 ደቂቃ ሳይሞላ ትንሽ ቀጥብ ባለች ቪዲዮ ልልቀቅላችሁ። ለአረብ ሀገር ላሉ እህቶቼ ነው። እኔም ጋር አለ እኮ እናንተ ጋር ብቻ አይደለም። እኔም ያው እንደናንተው ነኝ። ቢሆንም ግን እንደ ሀሳብ ምን ልላችሁ መሰላችሁ? አረብ ሀገር ስትመጡ ከአገር ስትመጡ ብዙ ነገር አስባችሁ ትመጣላችሁ። በጣም ብዙ ነገር ይሄን ነገር ባረግ ይሄን ቤት ብሰራ መኖሪያ ቤት ብሰራ ልጅ ካላችሁ ለልጄ ደግሞ ለትምህርት ቤቱ እንደዚህ ባረግለት ይሄን ባረግለት ትላላችሁ። ቤት ብሰራ ትላላችሁ። 2 አመት ሙሉ ጨርሳችሁ ቤት ሰርታችሁ ከሆነ ለቤታችሁ ደግሞ ሙሉ ዕቃ ያስፈልጋችኋል። አልጋ ታዛላችሁ። አልጋ ካዛችሁ በኋላ ቁም ሳጥን አይቀርም። የቤት ዕቃ በአጠቃላይ ካልሞላሽ ወደ ሀገርሽ አትገቢ። እኔ ልንገርሽ፣ ያሰብሽውን ነገር አሳካለሁ በዚህ ስደት ውስጥ የሆነ ነገር አድርገሽ ከሆነ ያንን ነገር ሙሉ ነገሩን እሰራለሁ ብለሽ ዘበት ነው። ምክንያቱም አንቺ ይሄን ነገር አስበሽ ከሆነ ሌላ ቀዳዳ ይከፈትብሻል። ቁርጥ አድርገሽ ጭቅና አድርገሽ ሆድሽን ቁርጥ አድርገሽ ወደ ሀገርሽ ግቢ። ይሄን ነው የምልሽ እኔ። ምንም እግርሽን ዘርግተሽ የምትኖሪበት ቤት ካለሽ ሰርተሽ ትኖሪያለሽ። ልክ እነሱ የሚኖሩትን ኑሮ አገር ገብተሽ አንቺም ትኖሪያለሽ ዘና ብለሽ። እውነቴን ነው የምልሽ። እቤት ሰራሽ ልትሰሪ አይሰጡሽም። እዚህ ስትመጪ ከኢትዮጵያ ወደዚያ ወደ አረብ ሀገር ስትመጪ ጤነኛ ናቸው እንዳለ ሙሉ ቤተሰብ ጤነኛ ነው። አንቺ እዚህ ሀገር ስትመጪ ሙሉ ቤተሰቦች ይታመማሉ። በቃ በሽተኛ ይሆናሉ። እውነቴን ነው የምልሽ፣ በሽተኛ ነው የሚሆኑት። እና እቴ ልንገርሽ ወላሂ ነው የምልሽ። እና የሆነ ነገር ልታረጊ ያስበሽ ከሆነ ያን ነገር ልትሰሪ ቤተሰብሽ አይሰጥሽም። እውነቴን ነው የምልሽ። ከአንድ በኩል ይሄን ነገር አደርጋለሁ ስትይ የእነሱ ቀዳዳ ይከፈትብሻል። በቃ ዛሬ ለቤት ይሄን ነገር አደርጋለሁ ስትይ ይሄ የሆነ ቀዳዳ ምንም ኑሮ አረብ ሀገር ኖረሽ ኑሮ አይሞላም። አሁን እዚህ ሚዲያ ላይ ወጣ ስትጫወት ስትጨፍር ምናምን እንደዚህ ሆና ሰው ተመችቷት አረብ ሀገር ተመችቷት ምንም ምቾት የለም። አረብ ሀገር ምንም ምቾት የለም። ልታለቅሺ እንኳን ራሱ ሰዓት የለሽም። እኔ ልንገርሽ ልታለቅሺ የሆነ ከፍቶሽ ምናምን ነገር አለ አይደል? ከፍቶሽ ክፍልሽ ገብተሽ ለማልቀስ ወደ ክፍልሽ ገብተሽ ልታለቅሺ እንኳን ራሱ ሰዓት የለሽም። ትጠሪያለሽ፣ ይደወልልሻል፣ ናም ብለሽ ትነሻለሽ። ስለዚህ ምን ልልሽ ፈልጌ ነው፣ ያንቺን ቀዳዳ ልሸፍኝ ቤተሰብሽ አይሰጥሽም። ልጨክን ብቲ የሚጨክን አንጀት አይኖርሽም። በቤተሰብሽ የሚጨክን አንጀት አይኖርሽም እህቴ። እድሜ ቆም አይጠብቅም። በተለይ ሴቶች ወላሂ ነው፣ በተለይ ሴቶች። እኔ አልሐምዱሊላህ ወላሂ ነው የምላችሁ ገብቼ ያማረ ትዳር አለኝ፣ ልጅ አለኝ። ከሳውዲ አረቢያ ከገባው በኋላ ልንገራችሁ ምንም ነገር ይዤ አልገባሁም። ወላሂ ነው የምላችሁ ስገባ 50 ሪያል ነው ይዤ የገባሁት። 50 ሪያል የሳውዲ አረቢያ ነው ይዤ የገባሁት። እንደዚህ አይነት ባል አለ? በባዶ እጅ የሚቀበል ባል አለ? የለም። ቤት ሲኖርሽ ገንዘብ ሲኖርሽ አካውንትሽ ላይ ነው ባል ወንድ ልጅ የሚቀበልሽ ማለት ነው። አካውንትሽ ላይ ምንም ነገር ከሌለ ቤት ከሌለሽ የሰራ 10 አመት 9 አመት ሙሉ ኖርሽ ምንም ነገር ከሌለሽ ወንድ ልጅ አይቀበልሽም። ገብቶሻል? አልሐምዱሊላህ። እኔ ግን የገንዘብ ሳይሆን የሰጠኝ ፈጣሪ ከላይ ስጦታ ስለሆነ አልሐምዱሊላህ ትዳሬን ይዤ ልጆች ይቻላል። ምን ልላችሁ ፈልጌ ነው፣ ህይወት ትቀጥላለች። መኖር እንጀምራለን። ትኖሪያለሽ፣ ትወልጃለሽ። እንዴት ኖራለሁ ወልጄስ ለልጄስ ትያለሽ፣ ትኖሪያለሽ። እናቴ ትሙት ኢትዮጵያ ዛሬ ገብተሽ የተወሰነ ገንዘብ ይዘሽ ገብተሽ ልስራ ብትይ ትሰሪያለሽ። ብዙ የሚሰሩ ነገሮች አሉ፣ በጣም ብዙ። ኢትዮጵያ ላይ ምንድነው አዲስ አበባ የሚኖሩ ሰዎች ትንሽ የቤት ክራይ ሊያስቸግር ይችላል እንጂ ወደ ክፍለ ሀገር ምናምን የሚኖሩ ሰዎች ምንም አይነት ችግር የለም። ምንም አይነት ችግር ትኖሪያለሽ። እነሱ እየኖሩትን ኑሮ አንቺም ገብተሽ ትኖሪያለሽ። ይሄ ያንቺን እድሜ ለመብላት ነው የሚበሉት፣ አንጀትሽን የሚበሉት ማለት ነው። ሙሉ ቤተሰቡ ነው የሚታመመው። አንቺ ስትመጪ ብዙ ቀዳዳ ይከፈታል። ወላሂ ነው የምልሽ። አሁን እዚህ ሀገር ስትኖሪ እንደ ገንዘብ ልክ እንደዚህኛው ቅጠል
ቅንጥስ አድርገሽ የምታነሺ ነው የሚመስላቸው። ከመንገድ ላይ የምታነሺ የሚመስላቸው። እንደዚህ በወር ጠብቀሽ የሚከፈልሽ አይመስላቸውም። ደሞዝ ይስጡሽ አይስጡሽ አታቂም። ፈጣሪ ነው የሚያውቀው። እንግዲህ ፈጣሪ ለሚፈራ አረብ ካጋጠመሽ ነው። በወር ውስጥ ገንዘብሽን ይስጡሽ አይስጡሽ ምንም የምታውቂው ነገር የለም። ግን ምን ልላችሁ ፈልጌ ነው፣ ቀዳዳ አይሞላም። ብዙ ቀዳዳ ነው። አረብ ሀገር ያለች ሴት የወደቀች እንጨትና የወደቀ እንጨት መጥረቢያ ይበዛባታል አሉ። አረብ ሀገር ያለች ሴትና የወደቀ እንጨት አንድ ነው። እኔ ልንገራችሁ፣ አረብ ሀገር ያለች ሴትም እንዲሁ ሰበብ አያጣትም። እውነቴን ነው። ምክንያት አያጣትም፣ ሰበብ አያጣትም። የወደቀም እንጨት እንደዛው መጥረቢያ አያጣትም ማለት ነው። ስለዚህ የወደቀ እንጨትና አረብ ሀገር ያለ ሴት ልጅ አንድ ናት። ስለዚህ ምንድነው ጨከን አርገሽ ኮረት አርገሽ ቢያንስ እኮ አንቺ ለቤተሰብ እርግጠኛ ነኝ ቤተሰቦችሽ ቤት ይኖራቸዋል። ቢያንስ አንድ በሬ 2 በሬ ሽጠው ቢልኩሽ ነው ያንን ያደረጉልሽን ትመልሽላቸዋለሽ። ከዛ በኋላ በቃ እነሱ እንትን እንዳይሉሽ ትልልቅ አባትና እናት ካለሽ እንዲመርቁሽ ለእነሱ የተወሰነ ያም በ2 ወር በ3 ወር አንዴ። እኔም እኮ ከእናንተ ብሳለሁ። ቢሆንም ጨከን እርግጠኛ ነኝ 7-8 ዓመት ሰርታችሁ 9 ዓመት ሰርታችሁ ያልወለዳችሁ አላችሁ፣ ያላገባችሁ አላችሁ። በኋላ ነው የሚቆጫችሁ ምንም ነገር ማለት ነው። እድሜያችሁ ሲሄድ ደግሞ ወላይ ነው ና ሲለው እድሜሽ ከቆሰው በኋላ እንትን ይመጣል፣ ሀብት ይመጣል። እውነቴን ነው። መውለድ ስታቆሚ እድሜሽ ከሄደ በኋላ ሀብት ይመጣል። የዛኔ ደግሞ ኬት ላምጣልሽ ትያለሽ። ስለዚህ ውለጂ፣ ዱንያው ደግሞ ከኋላ ይመጣል። አልሐምዱሊላህ ገብተሽ እርግጠኛ ነኝ የራስሽ ብጤሽ ስደት ላይ የቆየ አሁን ለምሳሌ አገር ብንገባ ብዙ ወንዶች አሉ። አንዳንድ ወንዶች አው ገንዘብ ይፈልጉ ወንዶች አሉ። እነሱን ዞር አድርጋችሁ ትክክለኛ ለትዳር የሚሆኑ ወንዶችን ከነሱ ጋር ትዳርሽን መስርተሽ ቢያንስ እንኳን ወልደሽ ድጋሚ ብትሰደጂ አቅምሽ ባይችልም ትሰሪያለሽ። አቅም አይችልም ግን አቅምሽ ባይችልም ትሰሪያለሽ። ገባሽ? እና ምን ልላችሁ ፈልጌ ነው አገራችሁ ገብታችሁ ምን ይዘን ልትሉ ትችላላችሁ። ምንም ጤናና ሙሉ ቤት እንትን ካለሽ በቂ ነው። ብትታመሚ ሳይሆን ለምሳሌ አሁን ምን ይዘን ነው የምንገባው የሚሉ አንዳንድ ሰዎች አሉ። ምን ይዘን ነው ሳይሆን ሙሉ ጤናዬን ይዤ ከገባው ራሱ በቂ ነው። ወላሂ እኔ ስንት ዓመት ሰርቼ ምንም ነገር አሁን ለምሳሌ ምንም ጤነኛ አልነበርኩም። እዛ ሀገር አረብ ሀገር ስሰራ ሳውዲ ስሰራ ማለት ነው በጣም ያመኝ ነበረ። ሁሌ ነበር ሐኪም ቤት ነው እውነት ለመናገር ወላሂ ልብ ድካም ነበረብኝ። ልቤን አመኝ ነበረ፣ በጣም ልቤን አመኝ ነበረ። አስቡት እንግዲህ ልቤ በጣም ያመኝ ነበር። 2-3 ይቻላል ልብ ድካም ይዞኝ ማለት ነው። እና 2 አንትራሳውንድ ተነስቼ ሀገር ገብቼ ግን ጤነኛ ነኝ። ግን የተመልሼ የመጣው ስደት አፈር ያስበላል። ምን አለ በሀገራችን አፍሪክ ሰይጣ እና ሰብስክራይብ አድርጉኝ ውዶች።